ፓስፖርት ቪዛ ነምበር አለ ነምበር እንዳትበርበት ቪዛውን ሩል ሎክ ማድረግ ይቻላል ማለት ነው ስለዚህ ፍራውድ ዶክመንቶችን መጠቀም ለማንም ቢሆን በቀላሉ ምክንያቱም እነዚህ ሰዎች አንዳንድ ጊዜ ትልቅ ሀብታሞች አሉ የሚገርመኝ እኔ እንግዲህ በዚህ ስራ አጋጣሚ ከብዙ ሰው ጋር ስለምገናኝ ማለት አቅሙ ያለው መረጃው ስለሌለ ነው የሚጋለጠው የደላላ ሲሳይ የሚሆነው ትልቅ ድርጅት ያላቸው ጋብቻ ያላቸው ልጆች ያላቸው በጣም ብዙ ነገር የሚያንቀሳቀሱ ብዙ ሰራተኛ መስራቸው ኖሮ እንዴት የሚለው ነገር ዕውቀቱ የለው ስለዚህ እነዚህ ሰዎች ወጥመድ ውስጥ ይገባሉ ምንም ችግር የለም ጨርስልሃለሁ 2 ሚሊዮን ብር ብቻ እኔ በአንድ ወር ውስጥ ቢበዛ በሁለት ወር ውስጥ ይላል ሌላኛው እሺ በጣም መታወቅ ያለበት ብዙ ጊዜ ኤምባሲዎች ላይ ቀጠሮ ረጅም ነው አሜሪካ ኤምባሲ ለምሳሌ 6 ወር 7 ወር 8 ወር ያስጠብቃል ሾርት ቀጠሮ ሰጣለሁ 100 ሺህ ብር ከፈለኝ የሚሉ ሰዎች አሉ የሚገርመህ ከዚህ ፌኩ የሚጀምረው እዚህ ጋር ነው ኤምባሲው ግልጽ አድርጎ ያስቀመጣቸው ነገሮች አስቸኳይ ቪዛ የሚሰጠው ለህክምና የምትሄድ ስትሆን ኢሚዲየት ፋሚሊ ሜምበር ዴይዝ ሲኖር የኢሚዲየት ፋሚሊ ሜምበር የሞተ ቤተሰብ አሜሪካን ሀገር የሚኖር እናት አባት